ያለው ተሳፋሪ ቆሞ ለምን አጨበጨበለት? የዛን ዕለት የተፈጠረውን ነገርና ይህ ያንቋሽሹት ምስጢራዊ ሰውም ማን እንደሆነ በዚህ ቪዲዮ ላይ እነግራችኋለን። ሙሉውን ቪዲዮ በመመልከት አብራችሁን ቆዩ። ከደልሂ ወደ ሙምባይ የሚደረገው የጠዋት በረራ ለመነሳት ተዘጋጅቷል። የአውሮፕላኑ ክፍል በመንገደኞች ጩኸት ተሞልቷል። የአውሮፕላኑ ሰራተኞች መንገደኞቹ መቀመጫቸውን እንዲይዙ በማስተናገድና በመርዳት ሥራ ተጠምደዋል። በእነዚህ ዘመነኛ ተሳፋሪዎች መሃል ድንገት አንድ ያልተለመደ ስብዕናን የተላበሰ ሰው ወደ አውሮፕላኑ ውስጥ ገባ። የድካም ምልክት በጠይም ቆዳው ላይ በግልጽ ይታያል። ዕድሜውም 50 ዓመት ገደማ ይሆናል። ፀጉሩም የተመሰቃቀለና ያልተበጠረ ነው። በፊቱም ላይ ጥልቅ ሐዘን ይነበባል። ይህም ገጽታው በሕዝቡ መሃል ቆሞ እንኳ በቀላሉ ሁኔታው እንዲለይ ያደርገዋል። ያረጀ ጃኬት ለብሷል። ከውስጥም የላይኛው ቁልፉ የተከፈተ ሸሚዝ አድርጓል። ፊቱ ጨዋ ይመስላል፣ ነገር ግን ያለበትን የማህበረሰብ ደረጃ ለመገመት ያዳግታል። እያለከለከ ትኬቱን አሳይቶ በአውሮፕላኑ ውስጥ ከመስኮቱ አጠገብ ተቀመጠ። በወንበር ቁጥር 17 እርሱን እንዳየች ከአጠገቡ የተቀመጠችው ዘመናዊ ሴት አፍንጫዋን በመሐረብ አጥብቃ ያዘች። በዐይኖቿ ላይ የሚታየው የንቄት አስተያየት እውነት ይህ ሰው የዚህ በረራ መንገደኛ ነው የሚል ይመስላል። ሱሃኒ የምትባለው የአየር መንገዱ ሆስተስ ወይም አስተናጋጅ ከርቀት በጥርጣሬ ዐይኖች ስትከታተለው ከቆየች በኋላ ወደ ተቀመጠበት ወንበር በመሄድ ይቅርታ ጌታዬ፣ በድጋሚ የይለፍ ፈቃድህን ማየት እችላለሁ ስትል ጠየቀችው። ሰውየውም በእርጋታ ፈገግ ብሎ አሁን እንዴታ ይሄው አላት። ሱሃኒ የይለፍ ፈቃዱን ተቀብላ ፊቱን በጥርጣሬ ተመለከተችው። ከዛም ጭንቅላቷን እየነቀነቀች ሄደች። ሰውየው ምንም ሳይናገር በመስኮቱ አንጋጦ ደመናዎቹን ማየት ቀጠለ። በቅርብ ተቀምጦ የነበረው ሰው ትዕግስቱ ስላለቀ አስተናጋጇን ጠርቶ እንዲህ አለ። አዳምጪኝ፣ እባክሽን መቀመጫዬን ቀይሪልኝ። ይህ ሰው እንግዳ የሆነ ጠረን እየፈጠረ ነው። ሙሉ መንገዱን እንደዚህ ሆኜ መጓዝ የሚቻል አይደለም አላት። ሱሃኒ በጭንቀት ጌታዬ፣ በጣም አዝናለሁ። በረራው ሙሉ ነው። አንድም ባዶ ወንበር የለንም። ዛሬ እንደምንም መታገዝ አለባችሁ አለች። ሰውየው አኩርፎ በድጋሚ ወንበሩ ላይ ተቀመጠ። ያ ሰው አያን ምንም ነገር እንዳልሰማ አይኑን በመስኮቱ ውጭ ወደሚታየው ሰማይ ላይ ተክሏል በእርጋታ። ይህን ጊዜ በአቅራቢያው ካለው ወንበር ጋር የተቀመጠ የሆነ ሰው ጮኸና ሄይ አያን፣ አንተ ነህ? ሰውየው የተደነቀ ይመስላል። መጀመሪያ አላወቀውም ነበረ። ከዛም ድምፁ ቀጠለ። እኔ ነኝ አርጁን፣ አብረን የተማርነው። አያን ሰውየውን አወቀውና ደብዘዝ ያለ ፈገግታ አሳየው። አርጁን ወሬውን ቀጠለ። አንተ እኮ የኮሌጃችን ሰቃይ ነበርክ። ሁሌም በእያንዳንዱ ፈተና አንደኛ ነበርክ። ዛሬ ግን ራስህን ምን አይነት ሁኔታ ውስጥ ነው ያስገባው? እንደዚህ መናኛ የሆነ አለባበስ ለብሰህ በኢኮኖሚ ክላስ መጓዝ። እኔን ተመልከተኝ። የመልታይ ናሽናል ካምፓኒ ስራ አስፈጻሚ ነኝ። በብዙ ሀገራቶች ውስጥ የሚሰራ ድርጅት ዋና ስራ አስኪያጅ ነኝ። በወር በሚሊዮኖች የሚቆጠሩ ገንዘቦችን አገኛለሁ። በአነጋገሩ ላይ ከጓደኝነት ይልቅ መኩራራት ይበልጥ ይነበብ ነበረ። አያን ተረጋግቶ መለሰለት። ታሪኩ ረጅም ነው አርጁን። ምናልባት አንድ ቀን ጊዜው ትክክል ሲሆን እነግርሃለሁ። ቦርሳውን ከፍቶ አንድ ያረጀ ፍሬም ያለው መነጽሩን አወጣ። እጁ ትንሽ ይንቀጠቀጣል፣ ነገር ግን በዐይኖቹ ላይ ያሉት አስተያየቱ እንደ ብረት የጠነከሩ ነበረ። በዚህ ጊዜ አውሮፕላኑ በትንሹ ተንቀጠቀጠና ትንሽ ወደፊት አዘነበለ። በመንገደኞቹ መሃል ትንሽ ድንጋጤ ተፈጠረ። አስተናጋጇ ሱሃኒ በኢንተርኮሙ አማካኝነት የተከበራችሁ መንገደኞቻችን በተቀመጣችሁበት ቆዩ፣ የመቀመጫ ቀበቷችሁንም እሰሩ። ትንሽ መንቀጥቀጥ አጋጥሞናል። ምንም የሚያስፈራችሁ ነገር የለም። ሁሉም ነገር በቁጥጥራችን ስር ነው አለች። ነገር ግን ሁኔታው በፍጥነት መባባት ጀመረ። ድንገት በተፈጠረ ከባድ መንገጫገጭ ሙሉ አውሮፕላኑ በኃይል ተንቀጠቀጠ። ከመንገደኞቹ በኩል ጸሎቶች መሰማት ጀመሩ። በዚህ ጊዜ የፓይለቱ ክፍል በር ተከፍቶ ሱሃኒ የሮጠች መጣች። ፊቷ በፍርሃት ገርጥቷል። ከንፈሯም እየተንቀጠቀጠ ነው። ጮኸች። እባካችሁ በመሃላችሁ ዶክተር አለ? በጣም አስቸኳይ ነው አለች። በመካከለኛ ዕድሜ ላይ የሚገኝ ዶክተር ኩራንዴታ የተባለ ሰው ቆመና እኔ ዶክተር ነኝ አለ። ከዛም እየተሯሯጠ ወደ ፓይሎቱ ክፍል ሄደ።
ካፍታ በኋላ በተጨነቀ ፊት ተመልሶ መጣና እንዲህ አለ። ፓይለቱ በድንገተኛ ስትሮክ ተይዟል። ህሊናውን ስቶም ወድቋል። አውሮፕላኑን ማብረር የሚችልበት ሁኔታ ላይ አይደለም ያለው አለ። በክፍሉ ውስጥ አስፈሪ ዝምታ ሰፈነ። ፓይለቱ ታሟል። ውጭ ደግሞ ከባድ አውሎ ነፋስ እየነፈሰ ነው። ተባባሪ አብራሪው ካፕቴን ራሁል ሁኔታውን ለመቆጣጠር ብቻውን እየታገለ ነው። ሶሃኒ በሚንቀጠቀጥ ድምጿ በድጋሚ እንዲህ ስትል ጠየቀች። ከመሃላችሁ አውሮፕላን ማብረር የሚችል ሰው አለ? ሁኔታው በጣም ከባድ ነው። የመንገደኞቹ ፊት ክው ብሎ በድንጋጤ ደረቀ። ሞት የቀረበ ማምለጫ መንገድም ያለ አይመስልም። በዚህ ጊዜ ያ የተረጋጋና ሐዘንተኛ ሰው አያን እጁን አነሳ። በአይኖቹ ላይ በራስ መተማመን እይታ ይነበባል። አርጁን ካጠገቡ ሆኖ አያን፣ አንተ አውሮፕላን ልታበድር? ሁላችንንም እኮ ልትጨርሰን? ሌላ ሰው ፈልጉ። ሌሎቹ መንገደኞችም ለማኝ የሚመስለውን ሰው እንዲያበር እንዳይፈቅዱለት በፍርሃት በመጮህ ተቃውሟቸውን ገለጹ። ከእሱ የተሻለ ሌላ ሰው የለም በማለት ጠየቁ። ከዛም ሶሃኒ ጌታዬ፣ የእውነት አውሮፕላን ማብረር ትችላለህ ስትል ጠየቀችው። አያን በተረጋጋ እይታ መለሰላት። አዎን እችላለሁ። ለመጨረሻ ጊዜ ያበረርኩት ከ10 ዓመት በፊት ነው፣ ግን አሁንም መሞከር እችላለሁ አላት። በተረጋጋው ድምፁ ውስጥ ሁሉንም ሰው ዝም ያሰኘ አንዳች ነገር ነበረው። ከአውሮፕላኑ ጋቢና ካፕቴን ራሁል መጮህ ጀመረ። ይህ ሰው ልምድ ካለው አሁኑኑ በፍጥነት ላኩት። ብቻዬን አውሮፕላኑን መቆጣጠር አልችልም። አያን ከተቀመጠበት ተነስቶ መሄድ ጀመረ። አሁን በአረማመዱ ላይ ጥንካሬ ይታያል። የሚራመድበት መንገድም ተቀይሯል። እያንዳንዱ እርምጃውን በራስ መተማመን ውስጥ ነበር ያደረገው። ወደ ጋቢናው ገባ። የመቆጣጠሪያ ፓኔሉን ተመለከተ። ከዛም ሄድሴቱን ጆሮ ላይ አደረገ። ከመቆጣጠሪያ ክፍሉ ጋር ግንኙነት አደረገ። ደልሂ መቆጣጠሪያ፣ ካፕቴን አያን ሜራ ነኝ። ቪኪም ይሉኛል። ፓይለታችን ደህና አይደለም። ለድንገተኛ ማረፍ ፍቃድ እጠይቃለሁ። ካፕቴን ቪኪ የሚለውን ስም ሲሰማ የተባባሪ አብራሪው አይኖች በአድናቆት ተመለከቱ። ይህ ስም በበረራው ዓለም ውስጥ ሕያው ነው፣ ሌጀንድ ነው። ይህ ሰው ከ22 ዓመታት በፊት እጅግ አደገኛ በሆነ አውሎ ነፋስ ውስጥ ብቻውን 312 መንገደኞችን የጫንን አውሮፕላን በሰላም አሳርፏል። ያኔ 28 ዓመቱ ነበረ። ነገር ግን ከ10 ዓመት በፊት በሜካኒካል ስህተት በተፈጠረ ችግር ሳቢያ ከስራው ተባረሯል። የዛን ዕለት ጥበቃዬ ያበቃል ብሎ ነበር። ይህ ዜና በክፍሉ ውስጥ እንደተስፋፋ ከአፍታ በፊት አያንን ሲሰድቡት ሲያንጓጥጡት የነበሩት ሰዎች አሁን በሐፍረት ፊታቸው ደም ለብሶ ተቀምጠዋል። በአፍንጫዋ ላይ ጠረኑ እንዳይሸትታት ማረብ አድርጋ የነበረችው ሴት አሁን ጭንቅላቷን ደፍታ ተቀምጣለች። የአርጁን ፊት ገረጣ። ውጭ አውሎ ነፋሱ አሁንም በኃይል እያጓራ ነው። ነገር ግን በፓይሎቶቹ ክፍል ውስጥ የአያን እጆች በክህሎት ስራቸውን እየሰሩ ናቸው። እያንዳንዱ የሚሰጠው ትዕዛዝ ትክክል ነበረ። ካፍታ በኋላ ያለምንም መንገጫገጭ አውሮፕላኑ ማረፊያ ሜዳው ላይ በሰላም አረፈ። የፋታ ትንፋሽ በመንገደኞቹ መሃል ተስፋፋ። ሲያርፍ እንኳ አልተሰማቸውም። አስማት የሰራ ነበር የሚመስለው። አያን ከፓይለቱ ክፍል ሲወጣ በፊቱ ላይ የሚነበብ እንግዳ የሆነ የመረጋጋት ስሜት ይነበብ ነበረ። እንደ ለማኝ ሲቆጥሩት የነበሩት መንገደኞች አሁን በጸጸት ጭንቅላታቸውን ደፍተው